እጅግ በጣም ያስደነቀኝ ኡስታዞች ናቸው ድምጽ የሆኑት። ኡስታዞቹ፣ ሐጂዎቹ፣ ሼኮቹ፣ ሙስሊሞቹ፣ መምህራኖቹ ከጳጳሳት ይልቅ በተሻለ ሁኔታ ይሄን ድርጊት አውግዘዋል። ትክክል አይደለም። ሰው ልጅ ሃይማኖት፣ ብሔር፣ መንደር፣ ሰፈር ለይቶ መገዳደል በአላህ ፊት ፍጹም ተቀባይነት የለውም ብለው ኡስታዞች ነው ድምጽ እያሰሙ ያሉት። በጣም የሚያስደንቅ ነው። ሌሎች ጳጳሳት የሉም። ሀገረ ስብከቱ አይደለም አይመለከቱም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሀገረ ስብከት ውጪ ያለ ምእመን እንደ ቡድሂዝም ነው የምቆጥሩት፣ እንደ ሂንዱይዝም ነው የምቆጥሩት። ምን ችግር አለ? የባህር ዳር ሀገረ ስብከት፣ የጎንደር ሀገረ ስብከት፣ የጅጅጋ ሀገረ ስብከት፣ የአፋር ሀገረ ስብከት፣ በየሀገረ ስብከት ያላችሁ ጳጳሳት ልጆቻችሁን ሌላ ነገር አታድርጉ። አይዛችሁ። የተፈናቀላችሁ ለሞቱ ነፍስ ይማር እንጸልይላችኋለን። የተሰደዳችሁም ትመለሳላችሁ። የተቸገራችሁም ምን አለ 50 ኪሎ እህል ይዛችሁ ብትጠይቁ አይዛችሁ። ማጽናናት ምን ችግር አለ? ለገንዘብ ሲሆን ምዕመናን እስቲ ልበሉ አንዴ ወደ ላይ እጃችሁን ወደ ኪሳችሁ ግቡ። ምዕመናን ጥላ ዘቅዝቃችሁ ምዕመኑን ነፍስ ውጪ ነፍስ ግቢ። ከልጆች አፉ ከለት ጉርስ ላይ ቆንጥረው ለቤተ ክርስቲያን በመቶ ሚሊዮን በቢሊዮን የሚቆጠር ገንዘብ ይሰጣሉ። ምዕመናን እኮ እንደዛ ነው የሚሰጡት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦዲት የሚያረጋት ጠፍቶ ነው እንጂ ሀብቷ በቢሊዮን ነው። እኛ እናውቃለን። ቤተ ክህነት ውስጥ የሚመላለሱ መኪኖች የቤተ ክህነት ሰዎች የ40 ሚሊዮን ብር መኪና እንደምትነዱ እናያለን እኮ። አንዳንዱ የ10 ሚሊዮን፣ አንዳንዱ የ20 ሚሊዮን፣ አንዳንዱ የ30 ሚሊዮን። እኮ ስም ጥቀስ ብትል ነግራችኋለሁ ማን እንደሚነዳ ቤተ ክህነት ውስጥ መረጃ አለ። እንኳን የቆርተኛ አውሮፓና አሜሪካ የሚደረገው ድርጊት እንኳን መረጃ አለ። የጠየቃችን ካላችሁ እኮ ይሄን 20 ሚሊዮን ብር መኪና እየነዱ ነው ብዬ ነግራችኋለሁ። በማን ገንዘብ? አንጀቱን አስሮ ለቤተ ክርስቲያን አስራት በኩራትን በሚያወጡ ምስኪኖ ድሆች ገንዘብ ነው። ቤተ ክርስቲያን አዲስ አበባ ሀገረ ስብከት ኦዲት ትደረጋለች ሲባል አይደለም እንዴ ለፌደራል ፖሊስ ደብዳቤ ተጻፈ? ትንኮሳ እየተደረገብኝ ነው። ይድረስ ለፌደራል ፖሊስ፣ ይድረስ ለአዲስ አበባ ከተማ ክቡር ከንቲባ አዳነች አቤቤ ተብሎ አይደለም ማህተብ ተመተው ቤተ ክርስቲያን ክስ የቀረበው። አስቡት። አይባልም እኮ አሁን በመንግስት መስሪያ ቤት ለምሳሌ ትምህርት ሚኒስቴር፣ ግብርና ሚኒስቴር የሆነ ኦዲት ትደረጋለ ከተባለ ትደረጋል። ወደሳትም በግድ ትደረጋል። ማን ነው መልስ የሚሰጥ? ኦርቶዶክስ ቤተክርስቲያን እሱ ግን ኦዲት ትደረጋለ ካልክ የወረዳ ቤተ ክህነት ጉልቤዎችን ሰብስበህ አፍ ትካፈታለህ፣ ግብግብ ትፈጥራለህ፣ አዲስ አበባ ሀገረ ስብከት አቋቁማለሁ ተብሎ አንገት ለአንገት። በዚህ ሁኔታ ነው ቤተክርስቲያና ችግሮቿን መፍትሄ የምትፈልገው። ገንዘብ ሲሆን ምዕመና ይባላል፣ ያለውን ይዘረግፋል፣ ሙዳየ ምጽዋትን ይሞላል፣ ጥላው ተዘቅዝቆ ገንዘብ ይሰጣል። እሱ አልበቃ ብሎ አሁን እኮ ባዛር ሁሉ ተጀምሯል። ቤተክርስቲያን ባዛር 1 ኪሎ ስጋ 4000 ብር ይሸጣል። ቢራ ይጠጣል። ቤተክርስቲያን ባዛር ሰርግ ምላሽ 10 ቀን 20 ቀን ሙሉ ባዛር ቤተክርስቲያን ሊሰራ ነው። ቤተክርስቲያና በየአቅጣጫው ያላት ህንጻ ስፍር ቁጥር የሌለው ሀብቷ ኦዲት ለምን አይደረግም? ግብግብ ትፈጥራላችሁ። አንገት ለአንገት ትያያዛላችሁ። ምዕመናኖቿ ሲሞቱ፣ ሲጎዱ፣ ሲጎሳቆሉ ድምጻቸው አይሰማም። የስልጣን ነገር ሲሆን ምዕመናን ጥቁር ብንለብስ ምን ይሰማችኋል? ምዕመናን አንገት ለአንገት ብንተናነቅ ምን ይሰማችኋል? ጌታቸው ረዳና ፊልድ ማርሻል ብርሃኑ ጁላ እኮ በአንድ ማዕድ እኮ እየበሉ እኮ ነው። በቃ ትናንት ተጎዳድለናል።